እመቤታችን ቅድስት ድንግል ማርያም ሳትካድ ክድሃል ብለህ ስም እየሰጠ መጽሐፍ ቅዱስ የሚናገረው ቅድስት ድንግል ማርያም የኢየሱስ ክርስቶስ እናቱ ናት። 4 ነጥብ። ሌላ ምንም ነገር የለም። አዎ እናቱ ናት። ትውልድ ያመሰግናታል። የጌታ እናት፣ የእኛም እናትም እህትም ናት። ይሄን ይላል መጽሐፍ ቅዱስ። ሌላ ጨምረን ስለከተትን የእሷን ክብር ከፍ ያደረግን መስሎን እያዘነችብን ያለች እናት ናት። ታዝንብላለች። የባሪያይቱን መዋረድ አይተዋል እና ትውልድ ሁሉ ያመሰግኑኛል ያለችውን ቅድስት ድንግል ማርያም እናንተ የእሷ ደም ነው መድኃኔ የተሰቀለው የእሷ ደም ነው እያላችሁ ስትሰብኩባት በእውነት በጌታዋና በልጇ መሳለቅ ነው። የሚላችሁን ሁሉ አድርጉ ያለች ቅድስት ድንግል ማርያም እናንተ የማይረባ ነገር ስታደርጉ በስሟ እጅግ ያሳዝናል። መጽሐፍ ቅዱስ ላይ የሌሉ ነገሮች በሙሉ እናትና ልጅ እሱን ሁሌ እንደ ሕፃን ልጅ አድርጋችሁ በእሷ እንደሚከተል የ33 ዓመት ጎልማሳ ሆኖ መስቀል ላይ የተሰቀለውን ክርስቶስ የሕፃን ልጅ አድርጋችሁ ከእሷ ስር የሚከታተል አድርጋችሁ ስላችሁ እንዲመቻችሁ ኮንፈርት እንዲሰጣችሁ አድርጋችሁ ስትጫወቱበት ያሳዝናል። አታድርጉት። ክርስቶስ አቻ የለውም። ኃያል አምላክ ነው። ሌሎቹም የሚሸቅጡበትም አሉ፣ በስሙ የሚሸቅጡም አሉ። የለም ማለት ግን ክርስቶስን ተከተሉ ነው። የድንግል ልጅን ተከተሉ ነው እያልኩ ያለሁት። ምልጃ የክርስቶስ ስራ ነው፣ የሰው ልጅ ስራ አይደለም። ምድር ላይ ያለህ ምን መደራረግ ትችላለህ? እኔ ለአንተ አንተ ለእኔ መጸለይ ትችላለህ። ካለፍክ በኋላ ምንም ላደርግ አልችልም። ይውጋ። ምክንያቱም የኃጢአት ደሞዝ ሞት ነው ይላል መጽሐፍ ቅዱስ። ሁላችንም ሕያጅ ነን። ምድር ላይ ያለ ላስብ እችላለሁ። በቅድስና እንድትመላለስ ጸሎት ላደርግልህ ይችላለሁ። እግዚአብሔር አምላክ ወደ እሱ መንገድ እንድትሄድ ብዙ ነገር ላግዘህ እችላለሁ፣ በጸሎት ማለት ነው። እሱን ነው ማድረግ የምችለው። ወንድሜን ባርከው፣ ወንድሜን ቀድሰው፣ እህቴን ቀድሳት፣ እህቴን ባርካት ልልልህ እችላለሁ። አኬንዱ ደ ከዛ ውጪ አንተን መንግስተ ሰማያት የሚያስገባ አቅም እኔ ከየትም አላመጣ። አሁን ገባ። እሱ የክርስቶስ ስራ ነው፣ የጌታ ስራ ነው። ሌላ ማድረግ የሚችል ሌላ የሚያረግ ካለ ክርስቶስ መምጣት የለበትም። ይሄን ምን ሌላ የሚያደርግ ምድር ላይ ማድረግ የሚችል ሌላ ሰው ካለ ክርስቶስ ድርሽ ማለት የለበትም። እዚህ ምድር ላይ ድርሽ ለምን ይመጣል? ለምን አንድያ ልጁ ስቃይ ያ ሁላ ስቃይ ተሰቃይቶ እንዲሞት ተደረገ? ድርሽ ማለት የለበትም። ስለዚህ ችግራችን ምንድን ነው? ከክርስቶስን አይናችንን አንስተን ጣዖቶችን ስለን እንድንሰግድላቸው እየተደረገ ነው። የሚሰገድላቸው ጣዖቶች የሉ ለሚሸው እኔ ማስረጃ እንጂ ዝም ብዬ ሰውን እንትን አልልም። አሮን ላይክ ማስረጃ ከሌለ ማንንም መናገርም ስለምንም ማውራትም አልፈልግም። ጣዖት የለም። ይሄ ጣዖት አይደለም። ፒያሳ ወርቅ ቤት ስለተባረከ ነው። ስለ አድነውን አስባርካችሁ ለክርስትና አባት አስባርካችሁ ከያዛችሁ ግን ለመንካት እንትን ይላል ማለት ነው። ያዛሰባል። ኦኬ ደሴም ስል ይህን አድርገው የሚደንሱ ቲክታክ ላይ አላየንም? ይህንን ስል አድርገው ቲክታክ ላይ በደንብ አድርገው የሚደንሱ አላየንም? አይተናል። ደሴም ስል አድርገው ቢራ የሚጠጡ አይተናል? አላየንም? ሰውን ገደል እየከተቱት ነው። ሰውን እያጠፉት ነው። ክርስትናን እያወጡት ነው። ኢየሱስ ከቤተ ክርስቲያን እያጠፉት ነው።
የገዛው ስዕል ሲያድንህ የገዛው ስዕል ያድናል ብለው ከስዕል ጋር በጣም ከነጭ ስዕል ጋር በጣም ግንኙነት አላቸው። የትም በፊት የነበረው እነ ላሊበላ ምናምን የነበረው ስዕሎች ብታዩ እኔ ከዚህ በፊት ፒክቸሩን አምጥቻለሁ። ማስተማሪያዎች ነበሩ። አሁን ግን ሁሉ ነገር ቀርቶ በስዕል መመለኪያ ሆኗል። የሆነ ነጭ ልብስ የለበሰ ነጭ ዞማ ፀጉር ያደረገ በር ሲያንኳኳ ከዘራ ይዞ አምላኬ ነው ብሎ ይሰገድለታል። ይናደዳሉ ይሄን ስትነግራቸው። በገዛ ገንዘብ ገዝተው ቤት አድርገው እያንኳኳ መሴጁ ምንድን ነው? ስለዚህ ይሄን ነገር ለንግዳቸው ስለሚፈልጉት በጣም አድርገው እና በጣም ነው ማዝ ነው የክርስቶስን አዳኝነትን መሳለቂያ አድርገውታል። ሌላም ማሳያችኋል። እያዘንኩ ነው ሳሳያችሁ፣ ደስ እያለኝ አይደለም። ይኸውልህ የዲያብሎሳዊ ትምህርት እንዴት እንደሚያስተምሩ ላሳያችሁ። ስሙ። ብቸኛ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ የለም። ቤተልሔም ብንሄድ ሕፃኑን ከእናቱ ጋር፣ ወደ ግብፅ ብንወር ከእናቱ ጀርባ ላይ፣ ቃና ዘገሊላ ሰርግ ቤት ብንሄድ ከልጇ ጋር፣ ቀራንዮ ብንወጣ ዕፀ መስቀል ስር ዛሬ በልጇ ቀኝ ሁና ለዓለም ሁሉ የምትለምን ድንግልን የሰጠን ማን ነው? አንድ ልብስ ሕፃኑንና አንዳንዶች ጎፍታ ስጋ ሀት ሲመርባችፍቱ እያሉ ሜዋ ገባባ ይላላ ጌታ ይበቃሃል ድንግል አታስፈልግም ለሚሉ በሽተኞች ዝናቡን እፈልጋለሁ ደመናውን አልፈልግም፣ ውሃውን እፈልጋለሁ ምንጩን አልፈልግም፣ እህሉን እፈልጋለሁ ምድሩን አልፈልግም። ይቻላል? ደመናዋ ድንግል ናታ፣ ዝናቡ መድኃኔዓለም ነዋ፣ ምንጯ ድንግል ናታ፣ ውሃው መድኃኔዓለም ነዋ። የተጠማው ብቸኛ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ የለም። ቤተልሔም ብንሄድ ሕፃኑን ከእናቱ ጋር፣ ወደ ግብፅ ብንወር ከእናቱ ጀርባ ላይ፣ ቃና ዘገሊላ ሰርግ ቤት ብንሄድ እነዚህን አሁን ምንም የሚላቸው የለም። አይጠየቁም፣ አይከሰሱም። ምንም ኢየሱስ ጌታ ነው ብል ትከሰሳል። ኢየሱስ የግል አዳኝ ነው ብል ትከሰሳል። እንደዚህ አይነት ትምህርት የትም ቦታ ላይ ብታስተምር ስለ ቅድስት ድንግል ማርያም አምላክ ነች ምንም አታመጡም ብትል ማንም ይጠይቅ የለም፣ የሚል የለም። ምን አገባችሁ ብናመልካት ያሉ የሉ